ሰላም ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ አረፍተ ነገሮችን ሶስት አራት እና ከዚያም በላይ የሆኑ ቃላቶች እንዴት ተገጣጥመው እንደሚነበቡ እናያለን ማለት ነው። በቅድሚያ ለቻናሉ አዲስ የሆናችሁ ቻናሉን ሳብስክራይብ እያደረጋችሁ እንዲሁም ሳብስክራይብ አድርጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ከመጀመሪያው ስንጀምር ዛሬ 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 ስራ ስራ ዛሬ ስራ በጣም 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 በዝቶብኛል ምን ይላል? ዛሬ ስራ በጣም በዝቶብኛል። አሁን ከዚህ ጋር እንደምታዩዋቸው አራት አረፍተ ነገሮች አሉ። እያንዳንዱ አረፍተ ነገሮች ደግሞ ዛሬ የሚለው ባለ ሁለት ፊደል ስራ ባለ ሁለት በጣም ባለ ሶስት እና በዝቶብኛል ደግሞ ባለ ስድስት ፊደል ቃላቶች በአንድ ላይ በስርዓት ስንደረድራቸው ሙሉ አረፍተ ነገር ወይ ትርጉም ያለው ነገር ይሰጡናል ማለት ነው። ምን ይላል? ዛሬ ስራ በጣም በዝቶብኛል። እሺ ወደ ሁለተኛው ስንመጣ ሁሉም ሁሉም ሀላፊነቱን ሁሉም ሀላፊነቱን መወጣት አለበት ሁሉም ሀላፊነቱን መወጣት አለበት። ይሄ ደግሞ ባለ ስንት ቃል አረፍተ ነገር ነው? ባለ አራት ሁሉም ይላል ከዚያ ሀላፊነቱን መወጣትና አለበት አራት ቃላቶች በስርዓት ስንደረድራቸው አንድ ትርጉም ያለው ነገር ምን ሰጡን? አረፍተ ነገር ማለት ነው። ምን የሚል ሁሉም ሀላፊነቱን መወጣት አለበት። እሺ ወደ ሶስተኛው ስንሄድ ደግሞ ከዚህ ጋር ፈጣሪ ይመስገን ፈጣሪ ይመስገን ደህና ነኝ ምን ይላል? ፈጣሪ ይመስገን ደህና ነኝ። ፈጣሪ ይመስገን ደህና ነኝ። እሺ አራተኛው ደግሞ እዚህ ጋር ትናንት ትንሽ አሞኝ ነበር አንዴ እደግመዋለሁ። ትናንት ትንሽ አሞኝ ነበር ባለ አራት ቃል አረፍተ ነገር ማለት ነው። ትናንት ትንሽ አሞኝ ነበር። እሺ ቀጣይ ደግሞ ከዚህ ጋር ነገ ወደ ሳውዲ ነገ ወደ ሳውዲ እሄዳለሁ ምን ይላል? ነገ ወደ ሳውዲ እሄዳለሁ። ይህም ባለ አራት ቃል ነው። ነገ አንድ ቃል አለ ወደ አለ ሁለተኛ ሶስተኛ ሳውዲ እና አራተኛው ደግሞ እሄዳለሁ ይላል። በአንድ ላይ ስናነበው ነገ ወደ ሳውዲ እሄዳለሁ። እሺ እዚህ ጋር ሁላችንም ከተቸገሩ ሁላችንም ከተቸገሩ ሰዎች ሁላችንም ከተቸገሩ ሰዎች ጎን መቆም አለብን አንዴ ልድገመው። ሁላችንም ከተቸገሩ ሰዎች ጎን መቆም አለብን። ከዚህ ጋር ደግሞ ስንት ቃላቶች ናቸው ያሉ? አንድ የመጀመሪያው ሁላችን የሚለው ሁለተኛ ከተቸገሩ ሶስተኛ ሰዎች አራተኛ ጎን አምስተኛ መቆምና ስድስተኛው ደግሞ አለብን የሚለው እነዚህ በአንድ ላይ
አሁንም ምን ሰጠን? ሙሉ አረፍተ ነገር ማለት ነው። እሺ ወደ መጨረሻው ስመጣ እኔ እኔ ሁሌም ሁሌም እኔ ሁሌም ስራዬን 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 ጠንክሬ 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 እሰራለሁ እሰራለሁ ምን ይላል? እኔ ሁሌም ስራዬን ጠንክሬ እሰራለሁ እሰራለሁ ይላል። እንግዲህ በዛሬ ትምህርታችን እነዚህን አረፍተ ነገሮችን ተማምረናል ማለት ነው። ባለፈው ክላሳችን ፊደላቶችን ቃላቶችን ስንመማር ነበር። ዛሬ ደግሞ ፊደላት ቃላትን የለያችሁ ልጆች ቀጣይ ደግሞ እንደነዚህ አይነት አረፍተ ነገሮችን ብትማሩ አማርኛ በደንብ ለማንበብ ለመጻፍ ስለሚጠቅማችሁ ዛሬ ይሄንን አይተናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ